ብዙ ጊዜ ያው ተኝቼ ነው የምውለው። ስራ ያቆምኩ ሰው ነኝ። እኔ እንደውም የህብረተሰብ ሸክም መሆን ያለብኝ ሰው ነኝ። እውነት ለመናገር እንደኔ አይነት ሰው እኮ ዝም ብላችሁ ብታስቡት እንኳን እንደዚህ ስራ ተማረክ ይቅርና ራሴንም ለመቻል ወይ አግብቶ ወልዶ ለመኖር ሰው ለመርዳት ቀርቶ ማለት ነው ለመለመን እንኳን አንድ ሰው ጤነኛ መሆን አለበት አይደል? ለሀገርኛ ለኢትዮጵያ ለዓለም በሞላ ለዘር ማንዘርህም እናት አባት ቢሞቱ ሀገር ይለቀሳል። እህት ወንድም ቢሞቱ ሀገር ይለቀሳል። ሀገር የሞተ እንደው ወዴት ይለቀሳል? ሀገራችን ሰላም። ሰላም እንዴት ሰነበታችሁ? የሰናይት አገልግል ቤተሰቦች፣ በዛሬ ቪዲዮአችን ከካናዳ የእናታችን ወለተ ጻዲቅ የሙት ዓመት መታሰቢያ ምክንያት በማድረግ መቄዶንያ 200 አረጋውያንን የሚመግብ ማዕድ እንዳዘጋጅ አዘውኛል። በቆይታችን ጠቅላላ የምግብ ዝግጅቱንና በመቄዶንያ ያደረግነውን አስገራሚ ቆይታ የማስቃኛችሁ ይሆናል። አብራችሁን ቆዩ። ተመልካቾቼ የምግብ ዝግጅታችንን ጨርሰን አሁን ወደ መቄዶንያ እየተጓዝን እንገኛለን። ቀጠሯችን በ5 ሰዓት ስለሆነ የኛ መኖሪያ ለማዕከሉ ትንሽ ራቅ ስለሚል ቀደም ብለን ነበር የተነሳ ነው። አሁን እንደምትመለከቱ ደርሰናል። ውስጥ ገብተን ደግሞ በአረጋውያን መርጃ ማዕከሉ ስለሚሰሩ ስራዎችና ስለሚሰጡ በጎ አገልግሎቶች የምንመለከት ይሆናል። አብራችሁን ቆዩ። ተዋቸው ወቶቻችን በብዛት ራሳቸውን ችለው መመገብ ማይችሉ ከቦታ ቦታ መዘዋወር ማይችሉና 24 ሰዓት የሰው ድጋፍ የሚያስፈልጋቸው ወቶቻችን አሉ። ቢርባቸው ራበን አይሉ፣ ቢጠማቸው ጠማን አይሉ። እንደዚሁም ደግሞ 24 ሰዓት የሰው ድጋፍ የሚያስፈልጋቸው ወቶቻችን አሉ። እዚህ እንግዲህ በቀን 3 ጊዜ 4 ጊዜ ለአንድ ሰው ዳይፐር ከተቀየረ 50 ሰው ቢኖር በአንድ ሩም ውስጥ ስንት ጊዜ ዳይፐር ይቀየራል? መቄዶንያ እንግዲህ ከ8500 በላይ ሰዎችን ሲያግዝ አንደኛው ወጪው የዳይፐር ነው።
እንደምን አደራችሁ ብሏችሁ እግዚአብሔር ይማራችሁ። እዚህ ደግሞ የምትዋቸው ትልልቅ እድሜ ባለጸጋ እናቶች ናቸው። እዚህ ጋር ደግሞ እንግዲህ ቅድም ለየት የሚያደርጋቸው እህቶቻችንን አሉ። ወጣት የሆነ ሰው እንግዲህ በትርፍ ሰዓቱ ክረምት ተማሪ የሆነ ሰው ማጉረስ፣ ጥፍር መቁረጥ፣ እግር ማጠብ ክፍት ነው። አሁን ደግሞ እነዚህ ቲሸርቱን ለብሰዋል ባቢ። አሁን የመቄዶንያ ህንፃ እየገነባችሁ ነው። አንድ ሁለት ደግሞ እነኚህን እናቶች ጁስ መግዣ ይችላቸዋል። እንግዲህ ትልቁን ስራ የሚሰሩት ህፃናቶች ናቸው። ህፃናት ምን ብሏል ፈጣሪያችን? ወደ እኔ ይመጡ ዘንድ አትከልክሏቸው። ስለዚህ ይሄንን እንደ ገዳም ማየት አለባቸው። ለምን ብትሉ አብዛኛው ሰው ሲያጎርስ የነበረ እጅ ነው። ዛሬ ግን በሰው እጅ ላይ ነው። ደግሞ ይህን እድል ያላገኙ ስንቶች አሉ ስትሉ ደግሞ ሌላ ጥያቄ ነው። ስለዚህ ህንፃውን ገቢ ማሰባሰቢያ እያደረግን እንገኛለን። አንደኛ በዩቲዩብ ቻናል በመቄዶንያ ዩቲዩብ ቻናል ገብቶ ሰብስክራይብ እያደረገ ሰዎችን ማገዝ ይችላል። እዚህ ደግሞ መጥቶ በጉልበቱ ማገዝ ይችላል። ሙያ ያለው ደግሞ በሙያው ማገዝ ይችላል። ገንዘብ ያለው በገንዘቡ ማገዝ ይችላል። እናትና አባታችሁን አክብሩ። አገሩን አማን ያርገው። አዎ ሁሉ ነገር አገር አማን ያርገው። ጤናችሁን ይስጣችሁ። የተባረከ የተቀደሰ እንጀራ ይስጣችሁ። ትምህርታችሁን ይግለጥላችሁ። እድሜና ጤና ይስጥልን። ሰላም ዋሉ። ሰላም ግቡ። አገሩን አማን ያርገው። አዎ አይዟችሁ። እድሜና ጤና ይስጣችሁ። ተሻጋሪ ሙዚቃ ነው። እዚህ እንግዲህ አንድ አባታ 500 ምናምን መጽሐፍ ይዘው መጡ። ትናንት 500 መጽሐፍ ማለት ነው። አስቡት፣ አንብበው የጨረሱት መጽሐፍ ነው። ያው መጽሔቶች አሉ፣ መጽሐፍቶች አሉ፣ ታሪክ አለ፣ ፊክሽኖች አሉ፣ ግራመር አለ። እሱን አምጥተው እንግዲህ እዚህ ድጋፍ አድርገዋል። መጽሐፍቶቹ ሲመጡ እንግዲህ እንደውም አሁን እቺ ጠባብ ነች፣ ቤቱ አይችለውም። ወደፊት እንግዲህ ራሱን የቻለ ሩም ይኖረዋል። አሁን ይሄ አልጋ ቁርአኖች ማንበብ የሚፈልጉ ሳለ እሳቸው አባታችን አሉ ጥግ ላይ የሚያስጠቅሙ ይመዘግቡና መጽሐፉን ለበጎ ፈቃደኛ አገልጋይ ክፍል ውስጥ ላለው ተጠሪ ይሰጧቸዋል። አንብበው ሲጨርሱ አምጥተው ያስረክባሉ። ሌላ መጽሐፍ ቀይረው ይዘው ይሄን እንግዲህ አገልግሎት ያው ይህ ኮል ሴንተር እንግዲህ ዋና አገልግሎት ምንድነው? በ8131 ቆሞ ሲሰጥ ሙሉ መዝጋቢ ነው። እዚህ ያለ ሰው የጠቋሚው ስም፣ ስልክ፣ አድራሻ የት እንዳለ እሱ ከተመዘገበ በኋላ ደግሞ የተጠቋሚው ሰው ስሙን፣ አድራሻው፣ የጤና ሁኔታ ምንድነው የሚባለው፣ አልጋ ቁራኛ ነው ወይ፣ ዳይፐር ተጠቃሚ ነው ወይ፣ አካል ጉዳተኛ ነው ወይ የሚለውን በደንብ ካረጋገጡ በኋላ ወደዚህ ማዕከል ባለሙያዎች ጋር ነው የሚሄደው። እነሱ ይመዘግባሉ። ሶሻል ወርከሮች ጋር ይሄዳል። ሶሻል ወርከር ደግሞ የማንሳት ስራ ይሰራል ማለት። ስለዚህ ላይቭ ደግሞ ይሄው እንደምታዩት በመቄዶንያ ዩቲዩብ ቻናልን በራሳቸው ጎፈንድሚ አካውንትን እያሰባሰቡ ይገኛሉ። ስለዚህ ትልቅ አስተዋጽኦ ስለሆነ እነኛ አሁን በራሳቸው ዩቲዩብ ቻናል ሊያሰባስቡበት የቻሉት ዋነኛው ምንድነው? በዛው ባሉበት ሀገር ተወካይ መቄዶንያ ተወካይ አድርጓቸው በዛ ላይ ገቢ ማሰባሰብ ያደርጋሉ። አንደኛ ዩቲዩብ ቻናል ግን ሰብስክራይብ ብናደርግ ማን ነው የሚጠቀመው? እነኛ አባቶች፣ እናቶች፣ አዛውንቶች ናቸው። እሺ እዚህ ደግሞ ግራውንዱ ነው። እንግዲህ ከ600 በላይ የእድሜ ባለጸጋ ያሉበት ሩም ነው። አብዛኞቹ ደግሞ ለሀገር ብዙ ዋጋ የከፈሉ አባቶች ናቸው። ቅድም እንግዲህ ያየ ነው
የነሱን አዳራሽ ነው። አሁን ደግሞ እዚህ ላይ ማደሪያ ሩማቸው ነው፣ መኝታ ክፍላቸው ነው። እንግዲህ ይሄ አሁን የምታዋቸው ማቴሪያሎች በብዛት ሰዎች ድጋፍ ያደረጓቸው ናቸው። መቄዶንያ ግዢ ፈጽሞ ሳይሆን ሰው ድጋፍ ያደረገው ብዙ አለ። እናንተ አሁን በየቤት አይጠቅምም የምትሏቸው ማቴሪያሎች ካሉ ከአንድ እግር ጫማ ጀምሮ ያገለግላል እዚህ ቤት ውስጥ። እኛ አሁን እንግዲህ ርቀት የምንሄደው ምንድነው መቄዶንያ ብዙ ነገር ስለሚያስፈልገው ያንን ካላሟላን አንሄድም የምንል ሰዎች ስላለን ማለት ነው። አንድ እግር ጫማ ምን ጥቅም አለው ስትሉ ደግሞ በብዛት ለሀገር ብዙ ዋጋ የከፈሉ አባቶቻችን አንድ እግር አለ። 1000 ሰው ሁሉ መድኃኒት ወሳጅ እዚህ ላይ ብቻ እኮ ነው። ከዚህ አሁን ያገገሙት ሌላ ክፍልም አሉ፣ ደህና ተመርጠው በየክፍሉ ይገባሉ። አሁን እዚህ ላይ 900 ሰው አለ እዚህ ላይ ብቻ። አሁን እንግዲህ ምንድነው ዋነኛ አሁን እዚህ ላይ የምናስበው ነገር አንደኛ መድኃኒት የሚወስዱ ሰዎች ምን ያህል እንክብካቤ ይፈልጋሉ፣ ምን ያህል ትሪትመንት ይፈልጋሉ፣ እሱን ጥያቄውን ለእናንተ ልቶ። ይሄ ሁሉ ሰው መድኃኒት ወሳጅ ከሆነ እኛ መድኃኒት እንወስዳለን ወይ ነው ወደኛ ስናመጣው። ስለዚህ በቀን ስንት ጊዜ አመስጋኞች ነን እኛ። ይሄ ደግሞ ፊዚዮቴራፒ ነው ከሲዘርበት ነው። እዚህ እንግዲህ ምን ያህል የሰው ድጋፍ ያስፈልጋቸዋል ፊዚዮቴራፒ ላይ ስንል ደግሞ ብዙ አይነት ባለሙያ ቢያንስ ሙሉ ቀን ላይሆን ይችላል 30 ደቂቃ ትሪትመንት ሰጥቶ ቢሄድ አንድ ሰው ዋጋው ሰው አይደለም የሚከፍለው ፈጣሪ። ስለዚህ እዚህ አሁን የምታዋቸው ከወንቸር ተነስተው ወደ ወከር፣ ከወከር ወደ ክራንች ጭራሽ የጣሉ እናቶች ምስክር ናቸው። እነሱን ብናገኛቸው ምን ያህል ደስታ እንደሚፈጠር እንግዲህ እናንተ ታውቁ ነበር። እንግዲህ ብዙ ለውጥ ያመጡ ደግሞ እዚህ ትሪትመንት የሚሰጣቸው በኦክሲጅን፣ በግሉኮስ፣ በኢንሹር ያሉ ሰዎችም አሉ። አሁን እንግዲህ እናንተ የምትጠይቋቸው በኦክሲጅን እና በግሉኮስ ያሉትን የምትመግቧቸው እነሱ ነው ወንድሞቻችን። እናንተ ደግሞ ሌላ አዳራሽ አለ ብዙ የስነ አእምሮ እክል የገጠማቸው እነሱንም ትመግባላችሁ። እዚህ እንግዲህ ዋነኛው ስራው ምንድነው ሰው ከምገባው በላይ ሰው የሚርባቸው ሰዎች ስላሉ ስታስተናግዱ በደንብ ታውታላችሁ። እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? ይሄ ወርክሾፓችን ነው። 3 በ1 እዚሁ አገልግሎት ይሰጣል። ልብስ ስፌት አለ፣ መወልወያ፣ መጥረጊያ፣ ሽመና አገልግሎት። ይሄ እንግዲህ ትልቁ ወርክሾፓችን ምንድነው ስራው? ጣቃ፣ ልብስ፣ ጨርቅ ቢመጣ እዚሁ አገልግሎት በዲዛይን አድርገው የተለያየ ዲዛይን ይሰፋሉ ባለሙያዎች አሉ። መወልወያና መጥረጊያም ደግሞ ሳሩ ከመጣላቸው ዲዛይን አድርገው ራሳቸው የሚሰሩ ባለሙያዎች አሉ። እንግዲህ ልብስ ስፌት ላይ ማሽን ያስፈልጋል፣ ክር ያስፈልጋል፣ መቀስ ያስፈልጋል። ይህም አንድ ግብአት ነው። ስለዚህ እኛ አሁን ሰንጀሮች አገልግሎታቸው አብቅቷል። ምንድነው እሱም ዲናሞ ያስፈልጋቸዋል። ዲናሞ ይቆርጣሉ፣ ችንጋይ በጥሳሉ፣ መርፌ ይጎርዳሉ፣ ብዙ ነገሮች ተቋቁመው ይሰራሉ። ግን እነኚህ ማሽኖች አሁን በአዲሱ ዘመናዊ ማሽን እየተካናቸው ነው። 4 ማሽን አስገዝተናል። እሱ ደግሞ በቂ ይሆናል። 46ቱን ቅርንጫፍ ላይ የሚሰራው በዚህ ማዕከል ሰው ስለማያውቀው በዚህ ነው እርዳታ አሁን ገቢ ማሰባሰብ እየተደረገ ያለበት። ስለዚህ ማቴሪያሎች ሰፖርት ማድረግ አቅም ያለው ሰው ካለ ቢያንስ በማቴሪያል ያግዘናል። አሁን እንግዲህ እናንተ ያደረጋችሁት የት ቀዳዳ ይሸፍናል ስትሉ እዚህ ላይ ጥቅም ላይ ነው። ገንዘቡ አሁን ተጠራቅማ ከህንፃው ጋር አንድ ተያያዥነት የሚሰራላት ወደዚህ ደግሞ ማሽንን መግዚያም ይሆናል። ስለዚህ አብዛኛው ሰው መጥቶ በምን ላግዝ በምን ድጋፍ ማድረግ ይቻላል ካለ በትንሽ ነገር አሁን ክር እና መርፌ ተገናኝቶ ነው አይደለ ልብስ የሚሰፋው። ክር ራሱ በቂ ነገር አይደለም ማለት ነው። ስለዚህ ማገዝ ይቻላል በክር። እዚህ እንግዲህ የምትወደሙ መወልወያና መጥረጊያ የሚሰራበት እዚህ ጋር እንግዲህ የራሱ ሞካሲን ክር ይባላል። በክሩ ከሰፉ በኋላ ኮላ ይቀባል እዚህ ላይ። ከኮላው በላይ ደግሞ ይቺኛዋ እንጨት ትገጠማለች። ከዛ ኩርንችት ሚስማር ይዛታል። ማለስለሻ ባርኒሽ ይቀባና የመጨረሻ የስራ ውጤቱ እዚህ ላይ ዋናው በቃ ዱላ ነው የሚገጠምበት እጅ መጨበጫ ማለት ነው። ስለዚህ አሁን ውጭ ላይ ቢሸጥ በጣም ብዙ ብር ያወጣል። ግን መቄዶንያ መሸጥ መለወጥ አይችልም። አንድ እርዳታ ድርጅት ለራሱ ሳይበቃ ወደ ውጭ ቢልክ
ሌላ ነገር ነው። ስለዚህ ለራሱ 46ቱን ብራንች በዚህ እየተጠቀምንበት እንገኛለን። ሞሎላው ደግሞ ይሄ። ስለዚህ አሁን ብዙ ጊዜ ጨርቁ ይሄኛው ገመዱ ተፈቶ ካላለቀ በቀር ብዙ ጊዜ ይዘናል። ከዛ በተጨማሪ ደግሞ ለመነኮሳት መቋሚያ ይሰራል። ምርኩዝ ለአባቶች ደግሞ ለእድሜ ባለጸጋዎች ምርኩዝ ያው ከዘራ የሚፈልጉ አሉ፣ ለነሱ ይሰራል። ወደዚህ ደግሞ ሽመና አገልግሎት ባለሙያዎች አሉ። ብዙዎቹ ያው እንዳቅሙ እየሰራ ይገኛል። ደግሞ ከዛ ውጪ እዚህ ጋር የምታዩት ዘንቢል አለ። ዘንቢሉ ሆስፒታል ላይ ሲሄድ አንድ ታካሚ ከዚህ አልጋ ይዞ ከተኛ ጨርሶ እስከሚመጣ ድረስ ቁርስ፣ ምሳ፣ እራት በየሆስፒታሉ ቢያንስ እስከ 5 ሰው እስከ 6 ሰው እስከ 10 ሰው ከዛም በላይ ሊተኛ ይችላል። ሰርጀሪ ሊሰራ ይችላል። ክትትል ያላቸው ሊተኙ ይችላሉ። እነሱን እንግዲህ ሲያሳክም አንድ አሳካሚ ቀን ተመድቦለት ማታም የማታ አሳካሚ ተመድቦለት ጨርሶ ከሆስፒታል እስከሚወጣ ድረስ ባለሙያ እየተቀያየረ ያሳክማል። ስለዚህ ከዚህ አሁን ከክሊኒኩ ባሻገር የት ነው ህክምናቸው? በየሆስፒታሉ ግል ሆስፒታል ሳይቀር የህክምና ትሪትመንት ያገኛሉ ማለት ነው። እዚህ ያሉት ተገልጋዮቹ እንግዲህ በራሱ ሆስፒታል ህክምና አገልግሎት እንዲሰጥ ነው ገቢ ማሰባሰቢያ እየተደረገ ያለው። በራሳቸው መኖሪያ ማዕከሉ ላይ ህንጻው ላይ በራሳቸው ህንጻ ላይ እየኖሩ በራሳቸው ህንጻ ላይ እንዲታከሙ ነው እንግዲህ ዋና ሰርቪስ። ይሄንን አሁን ገቢ ማሰባሰቢያ የጀመርነው በሞልወለና መጥረጊያ 3 አይነት ነው የሚሰራው። ያው እዚህ ዋናው ኖርማሉ ይሄ መጥረጊያ ነው። ከዚህ ደግሞ ሁለተኛው በርሜል ብሩሽ እንደ ብሩሽ የሚጠቀሙት አለ። ሶስተኛው ደግሞ ጠንካራ አለ ደግሞ ሌላ ብሩሽ የምንጣፍ ማጠቢያ ቤተክርስቲያን ላይ ብዙ ጊዜ ምንጣፍ ማጠቢያ ይቸገራል። የዚህ አይነት የከርዳዳው ሙልጭ አድርጎ ምንጣፍን ማጠብ ይችላል። ያው ሌብል የሆነ ቦታ ላይ በደንብ ሙልጭ አድርጎ ቆሻሻን ማውጣት ይችላል። ጠንካራ ነው። ይሄኛው ለስላሳ ነው፣ ይሄኛው ጠንካራ ነው። ልዩነት አላቸው። ግቡ አስገባው እንጂ ነገ በቀኝ በቀኝ ተሞላላችሁ አባዬ የመቅደላ ደካማይ መደገፍ መንግስተ ሰማይን መግባት የቀረጹ ገብሬዎችን ደግፍ ካይቶ አለ ተጎን ነበር እስተኛ ሁሉን ያሟል እሱ ብቻ ላለበት እኛ እኮ ለኢትዮጵያ ሸክም ነን። ሸክም ኢትዮጵያ በጀርባ ጋር ባለች ደካማው እሱ እንደሱ እንደ እግዚአብሔር በጫንቃው ተሸክሞ ሁሉ ላይ ስለደሳይ ለበናይ ምግብ መገባይ ለተሻገባይ ሳምንቱ ተባረኩ ማይ ሰኔን ታጋግላ አሜን ወጣቸዋል እናት አባቴ ሞቱ ሀገር ይለቀሳል። እህት ወንድሜ ሞቱ ሀገር ይለቀሳል። ሀገሬ ሞተ እንደው ወዴት ይለቀሳል? ሀገራችን ሰላም፣ ሀገራችን ሰላም። የረገጣችሁት ይለምለም፣ የጨበጣችሁት ወርቅ ይሁን፣ አፋችሁ ማር ይሁን፣ የተናገራችሁት ፍሬ ላይ ያርግላችሁ። ዘራችሁ እንደ ጤፍ ይብዛ፣ ዘራችሁ የብረት ምሰሶ ያርገው። ውጪም ቢኖራችሁ ለሀገራችሁ ያብቃቸው። እዛም ካሉ እመቤቴ ድንግል ማርያም 44ቱ ታቦቶች እቅፍ ድግፍ ታርግላችሁ። እሾክ ሳይወጋቸው እንቅፋት ሳይነካቸው ለሀገራቸው ያብቃቸው። እኛን ቢኒያም እንደጦረን እንደተሸከመን እናንተ ደግሞ ልጆቻችሁ ትልቅ ደረጃ ደርሰው ለቁም ነገር በቅተው እናት አባታቸውን ለመጦር ያብቃቸው። አገርንም ለመጠበቅ ያብቃቸው። መቅዶኒያንም ለመርዳት ያብቃቸው። እየረዳችሁና እናንተ በድዳችሁ ያብላችሁ። እግዚአብሔር ይጠብቃችሁ። የሰማዩ ንጉስ ይጠብቃችሁ። አገራችንን ሰላም ያርግልን። የተጣላ ይታረቅልን። የታመመ ይሻለልን። ሰላም ያሳድረን። ሰላም አውሎ ያሳድረን። ዳር ድንበራችን ይጠብቅልን። ከክፉ ነገር ይሰውረን። አገራችን አገር ገነት ያርግልን። ጸበሉን ያፍስስበት። እናንተ ስትወጡ ስትገቡ እመቤቴ ድንግል ማርያም ኪዳነ ምሕረት
የሰማዩ ንጉሥ አቡነ መንፈስ ቅዱስ አብርሃሙ ሥላሴ የፈረዘኛው ጊዮርጊስ ቸሩ መድኃኔዓለም ከኋላም ከፊትም ከነመስቀሉ ታቦቶቹ ይከተላችሁ። አሜን አሜን አሜን። ኬር ያውቃሉ? በምንኛ በክርስቲያንኛ ትሽልሙ ይቲነህም ከንዝ ኩና አማውቴ ትሽልሙ እሺ ዛትነ ነጭ እሺ አዲባ በክርስቲያን ከማን ነበረ በላለ ዴንጣ እሺ ዚ ዝክር የዘከርክም በድጋሚ ዝክሪ በጌደህም አይውጣ ዝክሪ በደገማ እንደሜቶን አልከም ዘርደህም የተባረክ ዘርደህም የጣፊ ዘር ይኩን ዘርደህም የብረት መሰሶ ይኩን የደህም ዓለሚ ዘበኒ እግባቡ ደገማ እንደን ቅቤኩን ወፈንቺ ደም አፋቴኩን ጭብጭባ ይኩን ባዮች ደም በኩልንሾሽ ላይ ያስላና ጉርዛዘነህም እና በድድ ደህም ያብላሃል ቶነሙን ብለን ግረዝሙን ብለን የደህም ክፉ ነገር አይግባ አዲባ ጎደልኩ በዚህ መድኃኔዓለም ይምላቦ የውኔውን ኬሬውን ለሀገርኛ ለኢትዮጵያ ለዓለም በሞላ ለዘር ማንዘር ደህን ለገየደህን ለበርደህን ለደገማንደህን ለወፈንቺደህን ለራኘደህን ለጂለልደህን ለራስደህን ለባዮቺ ለጉርዛዚ ለአዛውንቶቺ ዚህ ድርጅት የመሰረተ ለአረጋዊን ጓደኞች ለአስጎብኝም እግርዴት ሀገር እግዜር ያበለነ የነበረን ቆይታ አጠናቀናል። ወደ ቤታችን እየተጓዝን ነው። በነበረን ቆይታ እንደተማራችሁ ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። መቄዶንያን ያልጎበኛችሁ በግል በቤተሰብ በጓደኛ ሆናችሁ እንድትጎበኙ ጋብዛችኋለሁ። ብትጎበኙት ባላችሁ ነገር አመስጋኝ ሰዎች እንደምትሆኑ ምንም ጥርጥር የለኝም። በቀጣይ እስከምንገናኝ ሀሳብ አስተያየታችሁን በኮሜንት መስጫ ቦታ አጋሩን። ፕሮግራማችን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ቆይታ።